ዓለም በጨለማና በለቅሶ ውስጥ በነበረችበት በዚያን ዘመን ተስፋ የራቃቸው ልቦች መጽናናት የሚፈልጉ ወቅት በአንዲት ትንሽዬ የገሊላ መንደር ውስጥ ድንቅ ታሪክ ተጀመረ። ቃና ዘገሊላ። ስሟ በታሪክ መዝገብ ጎልቶ ባይታይም ያን ዕለት ግን የሰማይና የምድር ጌታ በእንግድነት ተገኝቶባታል። ሰርጉ ተጀምሯል። የእልልታውና የደስታው ድምፅ መንደሯን ሞልቶታል። ሙሽሮቹ በደስታ ፈክተዋል፣ እንግዶቹም ተሰብስበዋል። ነገር ግን በዚህ ታላቅ ደስታ መካከል ማንም ያልሰማው አንድ ትልቅ ጎዶሎ እየተፈጠረ ነበር። ደስታን ሊያጠፋ የሚችል የሙሽሮቹን ፊት በሀፍረት ሊሸፍን የሚችል ትልቅ ፈተና መጣ። የወይን ጠጁ አለቀ። የወይን ጠጅ ማለቅ በዚያን ዘመን ለሰርግ ታዳሚዎች ተራ ነገር አልነበረም። የቤተሰቡን ክብር የሚነካ፣ ደስታውን ወደ ሐዘን የሚቀይር አሳፋሪ ክስተት ነበር። ሙሽሮቹ ግራ ገብቷቸዋል። አገልጋዮቹ ተደናግጠዋል። ነገር ግን በዚያ ድንገተኛ ጭንቀት ውስጥ አንዲት እናት ነበረች። እሷ የሌሎቹን ጭንቀት የራሷ የምታደርግ፣ የሰው ፊት በሐዘን ሲወድቅ ማየት የማይስማማት ሩህሩህ እመቤት ናት። ድንግል ማርያም፣ ቅድስት ድንግል ማርያም ገና ማንም ሳይጠይቃት ማንም ሳይለምናት የልጆቿን ችግር አየች። ዛሬም በሕይወታችን ውስጥ እንዲህ ነች። እኛ ሳንጠይቃት ችግራችንን አይታ ወደ ልጇ የምታመለክት እናት። ወደ ልጇ ወደ ኢየሱስ ክርስቶስ ቀረብ ባለችና በለሰለሰ በፍቅር በተሞላ ድምፅ እንዲህ አለችው፣ የወይን ጠጅ እኮ የላችሁም። አጭር ቃል ናት፣ ግን ብዙ ምልጃኔ ያዘለች። ልጄ ሆይ ደስታቸው እንዳይጎድል፣ ሐዘን ቤታቸውን እንዳይወርሰው ድረስ አንድ ነገር አድርግላቸው ማለቷ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜ ገና አልደረሰም ቢላትም ድንግል ማርያም ግን ልጇ ቸር መሆኑን ታውቃለችና እናም ለአገልጋዮቹ በታሪክ ውስጥ ትልቅ ቦታ ያለውን መመሪያ ሰጠቻቸው። የሚላችሁን ሁሉ አድርጉ። ይቺ ቃል ዛሬ ለኔና ለእርሶም የተነገረች ናት። የበረከት ቁልፍ፣ የታምራት መጀመሪያው ክርስቶስ የሚለንን ማድረግ ነው። አገልጋዮቹ አልተከራከሩም። ውሃው ምን ያደርጋል አላሉም። ጌታ ጋኖቹን ውሃ ሙሏቸው አላቸው። እነርሱም እስከ አፋቸው ሞሏቸው። ታዛዥነት እስከ አፍ ሲሆን በረከቱም እስከ አፍ ይተርፋል። አንዳንድ ጊዜ እግዚአብሔር ውሃ ሙላ የሚለን ይመስለናል። እኛ ግን የምንፈልገው የወይን ጠጅ ነው። ነገር ግን በታዛዥነት ውሃውን ስንሞላ እግዚአብሔር በመለኮታዊ ኃይሉ ለሰማያዊ ጣዕም ይለውጠዋል። ታምሩ ተደረገ። በቃና ዘገሊላ የነበሩት 6ቱ የድንጋይ ጋኖች በአይሁድ ሥርዓት ለማንጻት የሚጠቀሙባቸው ቀዝቃዛ ውሃዎች ወደ ጣፋጭነት ድንቅ የወይን ጠጅ ተለወጡ። አሳዳሪው ቀመሰውና ተገረመ። ሰው ሁሉ መጀመሪያ መልካሙን ያቀርባል፣ አንተ ግን መልካሙን እስካሁን አቆየህ አለ። ይህ ትልቅ ምስጢር አለው። ዓለም መጀመሪያ ጥሩ የሚመስለውን ታሳየናለች፣ በመጨረሻ ግን መራራውን ትሰጠናለች። እግዚአብሔር ግን መጀመሪያ በትዕግስትና በፈተና ውሃ ያስቀዳናል፣ በመጨረሻ ግን ማንም ሊሰጠን የማይችለውን ሰማያዊ ደስታ፣ ያን መልካሙን የወይን ጠጅ ይሰጠናል። በቃና ዘገሊላ የጎደለው ሞላ፣ ሐዘን በደስታ ተተካ፣ እፍረት በክብር ተቀየረ። ጌታችን ይህንን የመጀመሪያ ተአምር ያደረገው ክብሩን ለመግለጥና ደቀ መዛሙርቱ በሱ እንዲያምኑ ነበር። ወዳጆች ሆይ የቃና ዘገሊላ ታሪክ
የጥንት ታሪክ ብቻ አይደለም። ዛሬም በቤታችን፣ በትዳራችን፣ በስራችንና በሕይወታችን ውስጥ የወይን ጠጅ የሚያልቅበት ጊዜ አለ። ሰላም ሲጠፋ፣ ተስፋ ሲቆረጥ፣ ጎደሎነታችን ሲበዛ፣ ያኔ አንድ ነገር እናደርግ። ክርስቶስና እናቱን ወደ ቤታችን እንጥራቸው። እናታችን ዛሬም ስለኛ ትማልዳለች። ጌታችንም ዛሬም የጎደለውን ሊሞላ ዝግጁ ነው። እኛ ግን አንድ ነገር ይጠበቅብናል። እርሱ የሚለንን ሁሉ ማድረግ፣ ቃሉን መስማት፣ በትእዛዙ መመላለስ። ያኔ የኛም የሕይወት ውሃ ወደ በረከት ወይን ይቀየራል። የጎደለው ይሞላል፣ የፈሰሰው ይተካል። አምላካችን በቃና ዘገሊላ ክብሩን እንደገለጠ በሁላችንም ሕይወት ክብሩን ይግለጥ። የቃና ዘገሊላ በረከት በሁላችንም ቤት ይደር። ይህ ቪዲዮ ከወደዱት ሌሎቹን በማጋራት የበረከቱ ተካፋይ ያድርጓችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር።